ዛሬ ደግሞ በጣም የሚጣፍጥ የሽሮ ፍትፍት አሰራር ነው ይዤላችሁ የመጣሁት። በጣም ነው የሚጣፍጠው። ስለዚህ ገባ ገባ በሉ። በተለይ ላጤዎች እንዳያመልጣችሁ ይህ ቪዲዮ ግዴታ ማየት አለባችሁ ማለት ነው። ወደ አሰራር እንገባለን። ሽንኩርታችንን እንደዚህ ሽሪሚሪ በደንብ ድቅቅ አድርገን እንከትፋለን። ከዛ ቃሪያችንን እንደዚህ አድርገን በጣም ያቃጥል ቃሪያ ነው። ፍሬውን እንደዚህ እናወጣዋለን። እኔ ፍሬውን አውጥቼ ነው የምጠቀመው። ጨጓራኝ ስለሚያመኝ ፍሬው አልተጠቀምም። ቃሪያውን ብቻ ነው የምጠቀመው ማለት ነው። እናንተ ከፈለጋችሁ መክተት ትችላላችሁ። ከዛ ቃሪያችንን ስንጨርስ ቲማቲማችንንም ደግሞ እንደዛው አነስ አነስ ያለ ሳይዝ ለፍትፍት ስለሆነ አነስ አነስ ያለ ሳይዝ አድርጌ ከትፌያለሁ። ግብአታችንን አስተካክለን ጨረስን ማለት ነው። ከዛ ሶሳችንን እናዘጋጃለን። ሰናፍጭ፣ ነጭ ሽንኩርት፣ አቸቶ አድርገን ጨው እናደርግና አንድ ላይ እናዋሃዳለን። ትንሽ ዘይት እናደርግበታለን። ሮዝመሪና ኮረሪማ ጨምሬያለሁ እኔ እዚህ ጋር። ከዛ ቀዝቃዛ ውሃ አድርጌ ሽሮአችንን እንመታለን ማለት ነው። ከዛ ያዘጋጀነው ሶስ እንቀላቅልና ሽንኩርት፣ ቃሪያ፣ ቲማቲማችን እንጨምራለን። በጣም በቀላሉ በፍጥነት የሚደርስ ምግብ ነው፣ ግን በጣም ነው የሚጣፍጠው። በቃ እንዴት እንደምትወዱት ውስጡ እንደዚህ ሁሉም ነገር ካረግን በኋላ እንጀራችን ላይ የቆረጥነው እንጀራ ላይ ከላይ ነው የምናፈስበት። በደንብ ውስጡ ይገባል። እንደዚህ አድርገን ለማሳመሪያ ከላይ እንደዚህ ቃሪያ ሽንኩርታችንን እናደርግና መብላት ነው። ቀዝቃዛ ስለሆነ በቃ ስትበሉት እንዴት ደስ እንደሚል በቀዝቃዛ ውሃ ስሩት። በጣም ነው ደስ የሚለው። ሞክሩት። ሲረባችሁ ድንገት ቤት ውስጥ ስትገቡ ምን ልብላ ብላችሁ ማሰብ አይጠበቅባችሁ፣ ሽሮ ፍትፍት መስራት ትችላላችሁ ማለት ነው። በጣም ነው የሚጣፍጠው። ሀሳባችሁን አስተያየታችሁን ኮሜንት ላይ ጻፉልኝ። ሌላ እንድሰራላችሁ የምትፈልጉት ቪዲዮ ካለ በተለይ ላጤዎች እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ አሳውቁኝ። ለጓደኞቻችሁ ሼር ማድረግ አይረሳ። ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። ኮፕሊክ ሼር አድርጉ፣ ፎሎ አድርጉ ሌላ ቪዲዮ እንዲደርሳችሁ። ቴንክ ዩ ባይ